እሺ እንግዲህ ያው እኔ የቅማንት ተወላጅ ከመሆኔ አንፃር በእኛ በቅማንት ተወላጅ የሚደርስብን በደልና ጭፍጨፋ ግፍ ራሱ ነው ያለው ለራሱ። ስለዚህ ሌላ ስም በመስጠት የቅማንትን ሕዝብ እየጨፈጨፉ የዘር ማጥፋት ዘመቻን እያካሄዱ ይገኛሉ። ይሁን አሁን የጭልጋው የሌንጫው ጉባኤው ይቅርና እሱን አድርገዋል፣ ጨርሰናል ብለዋል። እኛ ቅማንቶች ግን መቼም ቢሆን አናልቅም። አንድ የማያውቁት ነገር አለ። ከኛ ከቅማንቶች ለማንነት የተነሳነ ህዝቦች ከመሆናችን አንፃር ወደኋላ የምንልበት አንዳችን ምክንያት የለንም። አንድ የቅማንት ተወላጅ ቢቀርም ያነ የቀረው እንኳን የማይቀረውን እንኳን ማናልቀውን ነውና እነሱ እንደሚሉት እንጨርሳለን ነው የሚሉ። እነሱ ባሉት ሳይሆን ፈጣሪ ባለው ነው የሚሆነው። ይሁን ግን የቅማንት ህዝብ አንድ እንኳን ቢቀር እንኳን ማናልቀውን ነውና ማንነቱን ከማስመለስ ወደኋላ አይልም። ይህን ሊያውቁት ይገባል። ሆኖም የጭልጋው ሰላማዊ ሰልፍ በጉልበት በ21ኛው ክፍለ ዘመን በጉልበት በኃይል ህፃናትንና ሽማግሌዎችን ህፃናት እናት አባታቸው የሞቱባቸውን የተገደሉባቸውን ሽማግሌዎች ልጆቻቸውን ያጡትን ሽማግሌዎች በማስወጣት ህገ መንግስት ያላወቀው ልሙጥ ባንዲራ በማስያዝ ሰላማዊ ሰልፋቸውን ካካሄዱ በኋላ አስከሬናችን እንኳን ሳንቀብር ያን ካደረጉ በኋላ አሁን ደግሞ ወደ ሮቢት ወደ ጋባጋላ ሀገር በአሸናፊነት የገቡ ለመምሰል በስንት ሽማግሌና በስንት የሃይማኖት አባት እንዲገቡ ከተደረገ በኋላ አሁን ደግሞ በሮቢት አካባቢ በንጹሃን ገበሬዎች ላይ የተኩስ ልውውጥ እያደረጉ ነው። ተኩስ በማንሳት ገበሬዎችን እየገደሉ እየረሸኑ ይገኛሉ። እንግዲህ ይሄ ሁሉ የሚሆነው መጀመሪያ ተናግሬዋለሁ። አሁን ወደ ሮቢት የገባ መከላከያ ነኝ የሚል ልዩ ኃይል ነኝ የሚል ፖሊስ ነኝ የሚል ሚኒሻ ነኝ የሚል ህዝብን በመግደል ነው ወይ ሀገር መምራት የሚቻለው? ለኔ ጥያቄ ማለት የቅማንት ገበሬ ግብር ከፍሎ ህገ መንግስቱን አክብሮ በኖረበት ላይ ጦርነት የሚዘመትበት የቅማንት ህዝብ ምንድነው ወንጀሉ? ሌላው ደግሞ የቅማንትን ህዝብና የቅማንትን ኮሚቴ እንነጥላለን እያላችሁ 24 ሰዓት የምትወልቱ መቼም ቢሆን አይሳካላችሁም። የቅማንት ኮሚቴ ማለት የቅማንት ህዝብ ነው። የቅማንት ኮሚቴ ማለት የቅማንት ህዝብ ነው። የቅማንት ህዝብ ማለት የቅማንት ኮሚቴ ነው። ይህን ልታውቁት ይገባል። ሲጀመርም እኮ አንድ ህዝብ ያለ መሪ መኖር አይችልም። ማንኛውም ያቋቋመው ነው የተቋቋመ ኮሚቴም ያለን ኮሚቴውም እኔም ኮሚቴ ነኝ። ሁሉም ኮሚቴ ነው ለራሱ ማለት ነው። ይሄ አበበ ከበደ የሚባል ኮሚቴ አይደለም ያለን እኛ። ማንኛውም ቅማንት የሆነ ግን የራሱን ማንነት ለማስመለስ የራሱን መብት ለማስከበር ኮሚቴ ነው። ግን እናንተ ዘመን አመጣሾች እኛ ብቻ ነን የኢትዮጵያ ወይም እኛ ብቻ ኢትዮጵያ የኛ ብቻ ናት የምትሉ ግን የቅማንት ኮሚቴ ትላላችሁ። በጭራሽ የቅማንት ኮሚቴን የምታውቁት ከሆነ የቅማንት ህዝብ በሙሉ ኮሚቴ ነው። መነጠል አለብን መጨመር አለብን የምትሉት እናንተው ናችሁ። በእኛ በቅማንቶች ግን የቅማንት ኮሚቴ የምንለው እኛው ራሳችን ቅማንቶች ነን። ይሄን ልታውቁት ይገባል። ሌላው የታገላችሁን
በስክሪፕቶ የታገላችሁን የቅማንት ተወላጆች ግን ቤተሰብ መግደል፣ ንብረት ማውደም እነሱን አይገድባቸውም። ለማንነት እንጂ የቆሙት ለስርቆት ስላልቆሙ ማለት ነው። ለዝርፊያ አይደለም የቅማንት ህዝብ የቆመው፣ ለማንነቱ ነው የቆመው። ለማንነቱ ለቆመ ህዝብ ጦር በየሰዓቱ ከምታዘምቱ ለሚዘርፉት ለምን አትቆሙም የነበረው? ደሃን ለሚያስለቅሱት ለምን አትቆሙም ነበር? የቅማንት ህዝብ አንድና አንድ የጠየቀው ዓለም ያወቀው እናንተ እንኳን እያወቃችሁት ያላወቃችሁት ማለት ነው። ስለዚህ ማንኛውም የቅማንት ተወላጅ አሁን ለመጣብህ መቼም ቢሆን እጅህን አጠብህ አትሰጠውም። ግን የቅማንትን ህዝብ መሳሪያ በማስወረድ እንረሽናለን ብላችሁ ከሆነ ተሳስታችኋል። ሲጀመር ለማንነቱ የሚታገልን ህዝብ መገደብ አይቻልም። በአንድም በሌላ የቅማንትን ህዝብ ማስቆም አይቻልም። ስንት ዋጋ ተከፍሎበታል። ስንት ዋጋ ከፍለንበታል። ዋጋ የምንከፍለው የሰው ንብረትን ለመቀማት፣ የሰው ማንነትን ለመንጠቅ፣ የሰው የሆነ ነገር ወደኛ ለማምጣት አይደለም፣ የራሳችን ያም ማንነታችንና የራስ አስተዳደራችን እሱም ብቻ ነው የምንፈልገው። የቅማንት ህዝብ ጋር ሰላም የምትፈጥሩት ያንን ስትመልሱ ብቻ ነው እንጂ የጦር መሳሪያ ባንጋጋችሁ ቁጥር የቅማንት ህዝብ የጦር መሳሪያ ኖረበት እኮ እናንተ እንጨርሳለን እያላችሁ ስንት ጊዜ ነው የምትዘምቱበት? ለቅማንት ህዝብ የጦር መሳሪያ አዲሱ አይደለም፣ መገደል አዲሱ አይደለም፣ መረሸን አዲሳችን አይደለም፣ በሳት መቃጠል አዲሳችን አይደለም። ግን ያለ መስዋዕትነት ድል እንደሌለ የቅማንት ህዝብ ጠንቅቆ ያውቃል። ስለዚህ አሁንም ቢሆን ልታቆሙ ይገባል። ወደ ራሳችሁ ተመለሱ። የቅማንትን ህዝብ ለመረሸን ለማጥፋት በየአቅጣጫው የምትዘምቱ ብረት ለበሶች፣ ጭንቅላት የሌላችሁ ብረት ብቻ ያነገታችሁ ማለት ነው። የቅማንት ገበሬ ምን አደረገ? ከማሳው ተይዶ የሚገደለው? ወደ ሮቢት ገብታችሁ ሮቢት ላይ የቅማንት ገበሬዎች ምን አደረጉ? በራብ በዘጋችኋቸው። የኤሌክትሪክ ኃይል አጠቃላይ ስለዘጋችኋቸው ምን ነው? ይህን ያህል የቅማንት ህዝብ ለኢትዮጵያ ህዝብ አይደለም ወይ? ምን አደረጉ? እኛ ቅማንቶች ምን አደረግን? ማንን ያሳደድነው? ማንን የዘረፍነው? ማንን ነውስ ተደራጅተን እየቀማን እየበላን ያለው? ማን ነውስ በሀገሪቱ ላይ ሌባ ሆኖ መሳደድ የነበረበት? ማን ነውስ? እኛ ቅማንቶች ሰው የመግደል አንደበት የለንም። ሰው እግዚአብሔር የፈጠረውን አካል አምሳል ህይወት ማጥፋት ለኛ በሃይማኖታችን አይፈቅድም። እናንተ አይሁድ የአይሁዳን ተላላኪዎችና አይሁድ የሆናችሁ ግን የቅማንትን ህዝብ በ24 ሰዓት እንጨርሳለን እንዳላችሁ 24 ሰዓት ትፈክራላችሁ። አይሳካላችሁም፣ አይሳካላችሁ። እናንተ በፈለጋችሁት ሰዓት እኛን ለማጥፋት በጣራችሁት ሰዓትማ እስካሁን አንድም ቅማንት አይቆምም ነበር። ግን የቅማንት ህዝብ አንድና አንድ ጦርነት ሳይሆን አንድና አንድ እግዚአብሔር ከጎኑ አለ። ማንም መንግስት ስላለህ አይደለም የምታሸንፍ። ማንም ማአት የጦር መሳሪያ ተደርድሮ ስለገባህ አይደለም የምታሸንፍ። ልብ ያለ ከማን እንደሆነ ታውቁታላችሁ። ወንድነት ያለ ከማን እንደሆነ ታውቁታላችሁ።